ሰላም ተመልካቾች በዛሬው ቪዲዮ ፍሪጅ ውስጥ ቢቀመጡ መልካም የሆኑ ምግቦችንና ፍሪጅ ውስጥ ማስቀመጥ የሌሉብንን ምግቦች እናያለን። ሰብስክራይብ በማድረግ በዚህ ቻናል ስለ ጤናና ውበት ትምህርቶችን ታገኛላችሁ። አብራችሁን ቆዩ። እሺ ተመልካቾች እነዚህን 8 ምግቦች ፍሪጅ ውስጥ አታስቀምጡ። አንደኛው ቲማቲም ነው። ቲማቲም እንግዲህ ቀዝቃዛ ቦታ ላይ ማለት ፍሪጅ ውስጥ ሲቀመጥ በመበላሸት ጣዕሙን ያጣል። ሁለተኛ ላይ ድንች ነው። ድንች እንግዲህ ፍሪጅ ውስጥ ሲቀመጥ በውስጡ ያለው ስታርች ወደ ስኳርነት ይቀየርና ስታበስሉትም የስኳር ጣዕምን ነው የሚይዘው። ሶስተኛ ላይ ነጭ ሽንኩርት ነው። ነጭ ሽንኩርት ፍሪጅ ውስጥ ሲቀመጥ ጥራቱንም ሆነ ጣዕሙን ያጣል። አራተኛው ቀይ ሽንኩርትን ፍሪጅ ውስጥ ባታስቀምጡ መልካም ነው። ምክንያቱም የፍሪጁን እርጥበት ወደ ራሱ ይወስድና ቶሎ ይበላሻል ማለት ነው። አምስተኛው ዳቦ ነው። ዳቦ ፍሪጅ ውስጥ ሲቀመጥ የመድረቅ ባህሪ ያለው እና ለዛውን ያጣል። ስድስተኛው ማር ነው። ማርንም ፍሪጅ ውስጥ ታስቀምጡት እንግዲህ ድርቅ ብሎ ለመጠቀም አይመችም። ሌላው ሙዝ ነው። ሙዝን ፍሪጅ ውስጥ በምታስቀምጡበት ሰዓት በተለይ ያልበሰለ ሙዝ ከሆነ እንዲበስል አያደርግም ፍሪጅ። ስለዚህ ቆዳው ይጠቁርና የበሰለ ይመስላል፣ ነገር ግን ውስጡን ስታዩት ጥሬ ነው የሚሆነው ማለት ነው። ሌላውና የመጨረሻው ፍሪጅ ውስጥ ባይቀመጥ ብዬ የምነግራችሁ ቡና ነው። ቡና የተፈጨም ሆነ በጥሬውም ሆነ ፍሪጅ ውስጥ ስታስቀምጡት የፍሪጁን እርጥበት ይወስዳል። እንደገና የፍሪጁን ሽታ በመውሰድ ለራሱ ጣዕሙን ያጣል ማለት ነው። ስለዚህ እነዚህን ምግቦች ከፍሪጅ ውጪ ቀዝቃዛና ጨለማ ቦታ ላይ ብታስቀምጡት መልካም ነው። እሺ ተመልካቾች እንግዲህ ፍሪጅ ውስጥ ቢቀመጡ ደግሞ ጥሩ የሚሆነው ጤናማነቱንም እንደገና ጣዕሙንም ጠብቆ እንዲቆይ የሚሆነው ፍሪጅ ውስጥ ሲሆን ማለት ነው። ወተትና የወተት ተዋጽኦዎች እና አይብ፣ ቅቤ፣ ወተት የመሳሰሉት ስጋ፣ እንቁላል፣ አትክልትና ፍራፍሬን ደግሞ ስታዩ አበባ ጎመንን፣ እነዚህ አረንጓዴ አትክልቶች በሙሉ ማለት ነው ፍሪጅ ውስጥ መሆን ይችላሉ። አፕል፣ ስትሮበሪ ከፍራፍሬዎች እና ሌሎችም ደግሞ ተጠቅመን የተረፉ እና ማዮኔዝ የመሳሰሉትን የሳላድ ዴዘርቶችን፣ ካቻፕን፣ ሶሶችን እዛ ውስጥ ማስቀመጥ እንችላለን። ኬክም ለተወሰነ ጊዜ ፍሪጅ ውስጥ መቀመጥ ይችላል። ሌላው ለስላሳ መጠጦችን፣ ወይን የመሳሰሉትን ፍሪጅ ውስጥ ማድረግ ትችላላችሁ ማለት ነው። እሺ ተመልካቾች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። በቀጣይ ቪዲዮ በሌላ ርዕስ እንገናኛለን። ስለ ጤና ጥያቄ ካላችሁ እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ ጻፉልኝ፣ እሰራላችኋለሁ። እንዲሁም ጥያቄ ካላችሁ ኮሜንት ላይ አስፍሩልኝ፣ እመልሳለሁኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ላይክ ማድረግ እንዳይረሳ። በቀጣይ እንግዲህ በሌላ ርዕስ እንገናኛለን። እስከዛው ድረስ ሰላማችሁ ይብዛ። ቻው ቻው።